ሰከንድ ቆም በል። አሁን የምነግርህን እውነት ለማወቅ ሊከብድ ይችላል። ሰዎች ዝቅ አድርገው የሚመለከቱ፣ ሐሳብን የሚያቃልሉት ወይም አንተ ስትናገር ስልካቸውን የሚነካኩት አንተ ስለፈቀድክላቸው ነው። ስህተቱ የነሱ ሳይሆን ያንተ ነው። በገንዘብ ወይም በስልጣን ማነስ ሳይሆን በየቀኑ በምታሳየው ድክመት ራስን ለንቀት አሳልፈ እየሰጠ ነው። ዛሬ በሰዎች ፊት ክብርህን ሙሉ በሙሉ የሚያሳጡን 10 ስነ ልቦናዊ ስህተቶች እና ወደ ፍጹም የበላይነት የምትቀይርበትን ምስጢር እናያለን። ሕይወትን መቀየር ከፈለግ አንድም ሰከንድ ሳታሳልፍ ተከታተለኝ። 1. ላገኘ ሁሉ መሳቅ። ለሚነገረው ተራ ቀልድና ጥቃቅን ነገር ሁሉ ስትስቅ የምታስተላልፈው መልእክት እባካችሁ ውደዱኝ የሚል ነው። ሳቅህ ዋጋ እንዲኖረው ከፈለግ ላገኘ ሁሉ ጥርስን አታሳይ፣ ኮስተር በል። 2. ካርድህን ቀድሞ ማሳየት። የወደፊት እቅድህን፣ የቤተሰብን ምስጢርና ድክመትህን ለቀረበ ሁሉ አትዘርግፍ። ሰዎች ያንተን ቀጣይ እርምጃ መገመት ሲያቅታቸው ነው በከፍተኛ ፍርሃትና ክብር የሚመለከቱ። 3. ንቀትን በፈገግታ ማለፍ። አንድ ሰው በአንተ ላይ መጥፎ ቀልድ ወይም ስድብ ሲወረውር ላለመጣላት ብለህ ዝም ካልክ ድርጊቱን ፈቅደሃል። የመጀመሪያው ስህተት የመጨረሻው መሆን አለበት። መስመርህን በቦታው ላይ ወዲያውኑ አስከብር። እስኪ ራስን ጠይቅ። ጓደኞችህ ፊትህ ላይ ሲያሾፍብህ ለቀልድ ነው ብለህ ራስን ያታለልከው ስንት ጊዜ ነው? ያ ዝምታ ነው ዛሬ ላለበት ዝቅታ ምክንያት የሆነው። አሁኑ ካልቀየርከው ነገ መረገጥ አይቀርም። ወደ ቀጣዩ እንለፍ። 4. የሰዎችን ይሁንታ መለመን። እባካችሁ ትክክል ነህ በሉኝ የሚል አስተያየት ከዓይንህ አይነበብ። የሰዎችን ፊት ማየት አቁም። ያመንክበትን ነገር ለማድረግ የማንንም ፈቃድ አትጠብቅ። 5. ወሰን የሌለው ደግነት። ያለ ድንበር ደግ መሆን ደግነት ሳይሆን ፍርሃት ነው። ወሰን የሌለው ልስላሴ ሁልጊዜ መጠቀም ያደርግሃል። ጨካኝ መሆን ሳይሆን ቆራጥ መሆንን ልመድ። 6. ራስን ለመግለጽ መቀበጥበጥ። ላደረግከው ውሳኔ ወይም ለፈጠርከው ስህተት ረጅም ማብራሪያና ምክንያት አትደርድር። ማብራሪያ ማብዛት የበታችነት ምልክት ነው። አጭርና ግልጽ ሁን። 7. ለግዛትህ አጥር አለማበጀት። ሰዎች አንተን እንዴት መያዝ እንዳለባቸው የምታስተምረው በምታበጀው ድንበር ነው። ድንበር የሌለው ሰው እንደ ሕዝብ መጸዳጃ ቤት ነው። የፈለገው መጥቶ ይረግጠዋል። 8. እሺ የማለት አባዜ። ለሁሉም ሰውና ለሁሉም ጥሪ ሁልጊዜ ዝግጁ ከሆንክ ዋጋ ሳንቲም አይሞላም። ያለ ገደብና በቀላሉ የሚገኝ ነገር ሁሉ ንቀትን ይወልዳል። እምቢ ማለትን እንደ ጦር መሳሪያ ተጠቀምበት። እስካሁን ያየናቸው 8 ነጥቦች መተላለፊያ መንገዶች ናቸው። አሁን ደግሞ ወደ መጨረሻዎቹ ሕይወትን ሙሉ በሙሉ ወደሚያፈርሱት 2 እጅግ አስፈሪ ስህተቶች ልንገባ ነው። የመጨረሻውን ነጥብ ሳትሰማ ከወጣ እስካሁን ያየኸው ሁሉ ከንቱ ነው። 9. ብቸኝነትን መፍራት። ከሰዎች ላለመነጠል ብቻ መጥፎ ጓደኝነትን ወይም ዝቅታን የምትታገስ ከሆነ ያንተ የብቸኝነት ፍርሃት ጉጉት ያንተን ክብር ያጠፈዋል። በራስህ መቆም ካልቻልክ የትም ቦታ አትከበርም። 10. ራስን ማሳነስ። እኔ ምን እረባለሁ በሚል ስሜት በማንኛውም ማህበራዊ መድረክ ጥግ ይዘህ አትቀመጥ። አንገትን አትድፋ። በራስ መተማመን ሰዎችን እንደ ማግኔት ይስባል። ባለበት ቦታ ሁሉ ያንተን ድርሻና ቦታ በድፍረት ያዝ። ክብር በልመና አይገኝም። ድንበርህን በተግባር ስታስከብር ግን በግድ ይመጣል። አሁን ምርጫው ያንተው ነው። ከእነዚህ 10 ስህተቶች ውስጥ አንተን በብዛት የሚገልጽህ የትኛው ነው? አሁኑኑ ኮሜንት ላይ ጻፍልኝ። ደካማ ጎንህን ማወቅ ማሸነፍ መጀመር ነው። ይህንን ቪዲዮ ከወደድከው ላይክ አድርገው። እንደዚህ አይነት የወንድነት ማንነትን የሚገነቡ ጠንካራ አነቃቂ ቪዲዮዎች ሁልጊዜ እንዲደርሱ ደግሞ ቻናሉን ሰብስክራይብ አድርግ። በጥንካሬ ይቀጥል።